ሰበር ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሚቀጥሉት 2 ሳምንታት ውስጥ በኢራን ላይ ወታደራዊ ጥቃት ለመሰንዘር ውሳኔ ላይ እንደደረሱ ተናግረዋል። ፕሬዝዳንት ትራምፕ የ2 ሳምንት ጊዜ የሰጡት ከኢራን ጋር ባለው ትልቅ የመደራደር እድል ምክንያት ሲሆን ይህ እርምጃ ውጥረቱን ይቀንሰዋል ተብሎ ተስፋ ተጥሎበታል። ፕሬዝዳንት ትራምፕ በመካከለኛው ምስራቅ ግጭት ላይ ለመወሰን 2 ሳምንት ጊዜ ሲሰጡ የዩኬና የአውሮፓ ህብረት ከኢራን ጋር ሊነጋገሩ ነው። ኢራን በእስራኤል ሆስፒታል ላይ በፈጸመችው ጥቃት ቢያንስ 71 ሰዎች ቆስለዋል። ጥቃቱን ተከትሎ የእስራኤል መከላከያ ሚኒስቴር እንዳሉት ይህ ጥቃት የሚያሳየው የኢራን ጠቅላይ መሪ ከእንግዲህ ወዲህ እንዲኖሩ እንደማይፈቀድለት ነው ብለዋል። ኢራን በኢንተርኔት ላይ እገዳ ጥላለች። ይህም በአገሪቱ ታሪክ እጅግ የከፋ ነው ተብሏል። አሜሪካና ዩኬ በውጭ ጉዳይ ሚኒስቴሮቻቸው በኩል ባደረጉት ስብሰባ ኢራን የኑክሌር መሳሪያ እንዳይኖራት ከስምምነት ላይ ደርሰዋል። የእንግሊዙ ውጭ ጉዳይ ሚኒስቴር ከፈረንሳይ፣ ጀርመን፣ ከአውሮፓ ህብረትና ከኢራን ባለስልጣናት ጋር ዛሬ ከሰዓት በጄኔቫ ሊገናኙ ቀጠሮ ይዘዋል። ስላዳመጣችሁኝ ከልብ አመሰግናለሁ።